በእስራኤል ጥቃት ሕይወታቸውን ያጡትን ታላቁ መሪ ለመቅበር ኢራን ተዘጋጅታለች። አባቱና መላው ቤተሰቡን ያጣው አዲሱ መሪ ሙጅታባ ኻሜኒ በአባቱ ቀብር ላይ ከተገኘ በሕይወት እንደማይመለስ ይወቀው ስትል እስራኤል በጦር ሚኒስትሯ በኩል ዝታለች። ሞሳድ ከጥቃት የተረፈውን መሪ እንደጀመረው ለመጨረስ በኢራን ከባድ ኦፕሬሽን የተዘጋጀ መሆኑ ሰምቷል። ኢራን ይህን ፍራቻ የአየር ክልሏን ሙሉ በሙሉ የዘጋች ሲሆን የሚደርስባትን ጥቃት ለመከላከል የተቻላትን ሁሉ እየሞከረች ነው። ሆኖም ግን ሞሳድ እስከዛሬ ከተደረጉት ኦፕሬሽኖች በተለየ አዲስ ስትራቴጂ ይዞ መምጣቱ ተነግሯል። ይህን ጉዳይ በዝርዝር እንቃኛለን። አብራችሁን ቆዩ። ጥንታዊ የታሪክ ባላንጣነት ከዘመናዊ ከፍተኛ ቴክኖሎጂ የስለላ ጥበብ ጋር በሚጋጭበት የመካከለኛው ምስራቅ ውስጥ የተሰማ ያለው መረጃ እጅግ ከባድና ዘግናኝ ነው። ኢራን በቅርቡ ለተገደሉት ከፍተኛ መሪያቸው ለአያቶላ አሊ ኻሜኒ እጅግ ዘግይቶ የተዘጋጀውን አገራዊ የቀብር ስነ ስርዓት ለማከናወን ከፍተኛ ዝግጅት ያደረገች ባለችበት በአሁኑ ወቅት ላይ የእስራኤል መከላከያ ሚኒስትር እስራኤል ካትዝ አዲሱን የኢራን ከፍተኛ መሪ ሙጅታባ ኻሜኒ የሞት ፍርድ የተፈረደበት በማለት በይፋ አውጇል። የኢራን ገዥ ስርዓትም በዚህ ዓመት መጀመሪያ ላይ አብዛኛውን ከፍተኛ አመራሩን የበነጠቀውና የቀደመውን መሪያቸውን ሕይወት በቀጠፈው በአሜሪካና በእስራኤል የአየር ጥቃት ክፉኛ የተመታ ሲሆን አሁን ላይ ግን ሌላ ታላቅና መዋቅራዊ የሆነ አዲስ መናወጥ ከፊቱ ተደቅኖበታል። የኢራን ውጭ ጉዳይ ሚኒስትር አባስ አራቃቺ በኤክስ ገጻቸው ላይ በቁጣ የተመላ ምላሽ ሲሰጡ ሲሆን አወዛጋቢ የሆነውን አሜሪካና ኢራን በኢስላማባድ መግባቢያ ስምምነት በመጥቀስም አሜሪካ በቴል አቪቭ የሚገኙትን የቤት እንስሳቶቿን በአስቸኳይ አፏን መለጎም አለባት፣ ካልሆነ ግን ኢራን የማይረሳ ትምህርት ታስተምራለች በማለት ከባድ ማስጠንቀቂያ ሰጥተዋል። የተደቀነው አደጋና ዋጋው ዓለምን ወደ ማጥፋት ሊያመራ የሚችልበት እድል ሰፊ ነው። በዚህ መሃል ላይ አባታቸው ቀብር ስነ ስርዓት ላይ የሚፈጸመውን ደፋር እስራኤልና እንዲሁም የሞሳድ ልዩ ኦፕሬሽን የሚጠቁሙ ሹክሹክታዎች እንደ ሰደድ እሳት በዓለም የስለላ መረቦች በስፋት የተሰራጩና እየተሰሙ ይገኛሉ። ይህ መላውን መካከለኛ ምስራቅ ካርታ በእሳት ወደ መለወጥ ያመራውና ላለፉት በርካታ ዘመናትም በድብቅ ሲካሄድ የቆየው የጥላ ጦርነት ሻዶው ዋር ይፋ ወደ ለየለት ግልጽ ግጭት የተሸጋገረበት የቅርብ ጊዜውና እጅግ አስፈሪው አዲስ ምዕራፍ ነው። የአያቶላ አሊ ኻሜኒ የቀብር ስነ ስርዓት እየቀረበ ባለበት በአሁኑ ወቅት ላይ መላው ዓለም ትንፋሹን ውጦ በከፍተኛ ስጋት መጠባበቁ አሁንም ተያይዞታል። ለቀብሩ የተያዘለት የታላቅ ስነ ስርዓት ዝግጅትና ሰፊው እጅግ አስደናቂ የተባለ ግዙፍ ነው ተብሏል። ይህ የኢራን መንግስት መገናኛ ብዙሃን እንደገለጹት ከሆነ በ1989 ለአያቶላ ኻሜኒ የተደረገውን ይህን ታሪካዊ ቀብር ስነ ስርዓት የሚያስታውስ በሚሊዮን የሚቆጠሩ ሰዎች የሐዘን ስሜት በመላበስ ወደ ጎዳናዎች እንደሚወጡ ይጠበቃል። የኢራን ባለስልጣናት የአገሪቱን የአየር ክልል ሙሉ በሙሉ የዘጉ ሲሆን ይህም እጅግ ግዙፍ የሆኑ የደህንነትና የጦር ኃይሎችን በተጠንቀቅ አሰማርተዋል። እንዲሁም ደግሞ ከሩሲያ፣ ከቻይና፣ ከፓኪስታንና ሌሎችም የቅርብ አጋሮቻቸው የተጋበዙ ታላላቅ እንግዶች የተቀበሉ ሲሆን የምዕራባውያን ተወካዮች ግን ሆን ብለው በዝግጅቱ አግለዋል። ይህ ብቻ አይደለም። ይህ ታላቅ ክስተት የተደነደፈው በአሁኑ ወቅት ላይ በአባታቸው ግድያ ማግስት ባለፈው መጋቢት ወር ላይ የአገሪቱን ከፍተኛ መሪነት ስልጣን የተረከቡና 56 ዓመት ዕድሜ ላይ የሚገኙት የሃይማኖት አባቱ ሙጅታባ ኻሜኒ መሪነት ስር የኢራን ጦር ገዢ ስርዓት ያለው ፍጹም አንድነትና ጥንካሬን ለዓለም ለማሳየት እንደሆነ እየተነገረና እየተገለጸ ይገኛል። ይሁን እንጂ ሙጅታባ ኻሜኒ ዛሬም ድረስ በማንነቱ ዙሪያ በርካታ ሚስጢሮች የተሸሸጉበት እንቆቅልሽ ሰው ሆኖ ይቀጥላል። አባቱን፣ እናቱን፣ ባለቤቱና ሌሎች የቤተሰቡን አባላት በህይወት የቀጠፈው በዚህ አስከፊ የአየር ጥቃት ላይ እሱ ራሱ ከባድ አካል ጉዳት ደርሶበት ስለነበር እስካሁን ድረስ በህዝብ ፊት የታየበት በጣም በጥቂት አጋጣሚዎች ላይ ብቻ ነው። በተለያዩ ሰለላ ሪፖርቶች እንደሚያመለክቱትና እንደሚጠቁሙት እሱ ካጋጠሙት ከባድ የአካልና የውስጥ ቁስሎች ያገገመ የሚገኝ ሲሆን ኢስላማዊ አብዮት ጥበቃ ኃይል ውስጥ ባሉ አክራሪና ጠንካራ መዋቅሮች መታገዝ ረገድ ፍጹም አስተማማኝና ሚስጥራዊ በሆኑ ስፍራዎች ሆኖ ስልጣኑን በበላይነት ያንቀሳቅሳል። የሱ ወደ መሪነት ስልጣን መውጣትም እጅግ ፈጣን የነበረ ሲሆን ይህ ብቻ አይደለም። በሀገሪቱ ትርምስና ሁከት መካከል ባሳለፍነው መጋቢት መጀመሪያ ላይ በኢራን ኤክስፐርቶች ምክር ቤት አማካይነት እንዲሁም ደግሞ መሪነት ይፋ በሆነ መልኩ ተረጋግጧል። አሁን ደግሞ የገዢው ስርዓት ለአያቶላ አሊ ኻሜኒ ታላቅና የመጨረሻ የተባለ የስንብት ስነ ስርዓት እያዘጋጀ ባለበት በዚህ ጊዜ ላይ የሙጅታባ የመጀመሪያ ትልቅና ዋነኛ የተባለው ህዝባዊ ፈተና መድረኩ ከፊት ተደቅኗል። ይህም ደግሞ የእስራኤሉ ባለስልጣናት በግልጽ እንደተቆጡትና
የእሱ መጨረሻ ህይወት መድረክ ሊሆን ይችላል ተብሏል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ የተናገሯቸው ቃላት ምንም እንኳን ኢስላማባድ ስምምነቱ መሆኑን ብታውቅም አሁን ላይ ግን ባለው ውጥረት የተነሳ እድል የተገኘው እንደማይማሩ ነው የተናገሩት። እኔ በጣም ብዙ ጎበዝ ነጋዴዎች ናቸው። ይህ ብቻ አይደለም፣ የተለያዩ የፖለቲካ ጥቅሞችና ስምምነቶችን ከኛ ለመጭመቅ በከፍተኛ ሁኔታ ይሞክራሉ። የነሱ ጎበዝ ነጋዴነት እዚህ ጋር ይነሳል በማለት ስለ ኢራን ተደራዳሪዎች የተናገሩ ሲሆን ይሁን እንጂ የኒውክሌር መሳሪያ ባለቤት መሆንን እስራኤል በፍጹም እንደማትታገስና ለቀጣይ የተላላቅ የተባሉ ድርድር ሂደቶችም ወሳኝ መሆኑን አንስተዋል። ከዚህ ባሻገር ወታደራዊ ዘመቻዎችም ከምን ጊዜ በላይ ዝግጁ መሆናቸውን በግልጽ አስገንዝበዋል። ለሞሽታብ የተላለፈው መልእክትም እጅግ አጭር ነው። ቀጣዩ ተራ ያንተ ነው። የእስራኤል የስለላ ምንጮች ረጅም ዘመናትን አጥብቀው እንደሚከራከሩት ከሆነ የቀደመውን የአሊ ሐሚኒ ኒውክሌር ፍለጋ መንገድ የውክልና ጦርነቶችና ከዚህ ባሻገር በይሁዲዎች ላይ የተደቀኑትን የህልውና ዛቻዎች የሚቀጥል ማንኛውም የኢራን ተተኪ መሪ የሚገጥመው እጣ ፈንታ አሁን ላይ ከቀደሙት መሪዎች የሞት መንገድ ጋር የሚመሳሰልና እሱን የሚያስቀጥል ይሆናል። የአሁኑ ሰዓት አሳሳቢነትና ክብደት በጥልቀት ለመረዳት መጀመሪያ ላይ እስራኤል በትክክለኛ መረጃ ተመስርታ ሰዎች ላይ ለማጥፋትና እንዲሁም በመግደል ረገድ ያላትን አስደናቂ የታሪክ መዝገብ በሚገባ መመርመር ያስፈልጋል። ለስለላና ልዩ ኦፕሬሽን የተቋቋመው የእስራኤል ተቋም ወይም ደግሞ ሞሳድ የጠላትን ጠንካራ መከላከያ መዋቅሮች ሰብሮ በመግባት በጠላት ከፍተኛ የስልጣን እርከን ላይ እንዲሁም ደግሞ በዚያ መንገድ ባሉ ትልቅ መሪዎች ጥቃት መሰንዘርና ወኪሎችን ምንም አይነት የደም አሻራ ለይተው በሰላም ፈልቅቆ በመውጣት ረገድ ያለውን ወደር የሌለሽ ብቃት በተደጋጋሚ በተግባር አስመስክሯል። በ1960ዎቹ በአርጀንቲናና እንዲሁም በዚያ ተደብቆ ይኖር የነበረውን ናዚውን አዶልፍ ሂችማን በድፍረት ሆኖ መያዝ ጀምሮ ነበር። ከ2000ዎቹና 2010 ዓመታት ውስጥም የኢራን ኒውክሌር ሳይንቲስቶች በዚህ ሂደት ብዙ ነገሮችን አክሽፈዋል። በ2018 በቴህራን ከተማ ውስጥ የሚገኘው አንድ ጥብቅ መጋዘን ውስጥም የኢራን የኒውክሌር ሚስጥራዊ አርካይቮች ወይም ደግሞ ሰነዶች ሰርቆ መውጣትና እስራኤልን ወደር የሌለሽ የመሬት ላይ የስለላ መረብ መሬትን መውሰድና ጥንካሬ መቀማት ዋነኛ ዓላማቸው ነው። የቴክኖሎጂ በላይነትና ፍጹም ድፍረት ደግሞ ለዓለም ያሳየ ክስተት ነው። ሰው አልባ ድሮኖችም ደግሞ እነዚህ ድሮኖችን እንደ ስታክስቴን ያሉ የሳይበር መሳሪያዎች የኢራን የኒውክሌር ሴንትሪፊዩጅን ጨምሮ በሙሉ በሙሉ ያደባዩ ነበሩ እና ሚስጥራዊ ደፈጣ ግድያዎችም የኒውክሌር ባለቤት የሆነችው ኢራን እንደ ህልውና ቀይ መስመር የምትመለከተው ለእስራኤል ሀገር ህልውና የምታስጠብቅባቸው ዋና መሳሪያዎች ስለመሆናቸው በስፋት ሲነገርና ሲገለጽ ሰንብቷል። ስለ እስራኤል ወታደራዊና የስለላ አቅም ጥልቀት ዕውቀት ያላቸው ታላላቅ ተንታኞች እንደሚያስገነዝቡት ከሆነ ታሪክ ውስጥ የታዋቂና የከፍተኛ መሪዎች የቀብር ስነስርዓት ሁልጊዜም ለስለላ ድርጅቶች ከፍተኛ የተባለ አደጋዎችና ተመሳሳይ ጊዜ እጅግ አስደናቂ የሆኑ ትላልቅ እድሎች በአንድነት ይዘው ይመጣሉ። በቦታው የሚሰበሰብ እጅግ ግዙፍ የህዝብ ብዛት ደግሞ መሬት ላይ የሚንቀሳቀሱ ኃይሎች ወይም ደግሞ ሰላዮች ፍጹም የሆነ የተፈጥሮ መደበቂያና ከዚያም ሲሻገርና ሲቀጥል በዚህ ሂደት ውስጥ ትልቅ ለውጥ ያመጣል ተብሎ ይታሰባል። በጥልቅ ሐዘንና ሰባይነት ውስጥ መደበቅ ደግሞ በገዢው ስርዓት የደህንነት ጥበቃ ላይ ከፍተኛ የተባለ ትኩረትና መላላትን ማስከተሉ አይቀሬ ነው። የሳተላይት የቅርብ ምስሎች እንደሚያመለክቱት ከሆነ ዋነኛነት የምልክት ስልቶችና ሂደቶችም በገዢው ስርዓት መዋቅር ውስጥ ወይም በቅርብ የተሰገሰጉ መሬት ላይ ታማኝ ምንጮችን አማካይነት ጥበቃ የሚፈጸምበትን ትክክለኛ ሰዓትና ቦታ ብሎም መረጃ ለዋናው የማጥቃት ኃይል በቀጥታ ሊያስተላልፍ ይችላሉ። በሞሽታብ ላይ የተሰነዘሩት ማስፈራሪያዎች ዝም ብለው የአየር ላይ የመቀየሩ ተራ የተባሉ ቃላት አይደሉም። ይልቁንም በሂሳብ ስሌት በጥንቃቄ የተከተለ መንግስት ስትራቴጂካዊ ፖሊሲ ነጸብራቆች ናቸው። ከዚህ ታላቅ ድራማ በስተጀርባ ዋነኛውና እንዲሁም ቀዳሚው ጉዳይ በኳታርና በሌሎች አፍሪካ ሀገሮች መካከል የተደረገው አይነት ድርድር ሲሆን የፓኪስታን ደግሞ በልዩነት ይነሳል። በፓኪስታን አደራዳሪነት የተፈጸመውና የተፈረመው የኢስላማባድ የመግባቢያ ስምምነት በፕሬዝዳንት ዶናልድ ትራምፕ ላይ እንዲሁም በኢራኑ ፕሬዝዳንት መሱድ ፔዜሽኪያን የጸደቀው ይህ ስምምነት የኃይል ግጭቶችን ለማቆም ለዓለም አቀፍ ነዳጅ ፍሰት እጅግ ወሳኝ የሆነውን የሆርሙዝ ባህር ሰርጥን በድጋሚ ለመክፈትና በኒውክሌር ጉዳዮች ዙሪያ በዚህ ባሻገር በባዕዳዎችና እነሱን በማንሳት ረገድ ሰፊ ድርድሮች ለማድረግ የሚያስችል የ60 ቀናት የጊዜ ገደብ መዋቅር ለማስቀመጥ ያለመ ነው ተብሏል።
በዚህ መሃል የአሜሪካ ባለስልጣናት ራሳቸውን እጅግ አደገኛና ብሎም ደግሞ ተለዋጭ በሆነው የሚዛን ሂደት ላይ የመጠበቅ ስራ ውስጥ አግኝተውታል። ትራምፕ ይህንን ስምምነት ኢራን ወደ ድርድር ጠረጴዛ የመጣ ትልቅ የተባለ ድል አድርገው እያሞካሹት፣ የአሜሪካ እስራኤል ያላት ድጋፍ ግን ምንጊዜም የማይናወጥ መሰረት ነው ይላሉ። ማንኛውም አይነት የሞሳድ ኦፕሬሽን የዚህን ጥምረት ገደቦችን የሚፈትርን ሲሆን ድርድሩን ሙሉ በሙሉ ያደናቀፍ ወይም ደግሞ አዲስ የተባለ የኃይል ማዕበል ሊቀሰቅስ ይችላል። ከዚህ ባሻገር ደግሞ ሌላኛው ሂደት ነገሮችን ይበልጥ ውስብስብ ያደርገዋል። ኢስላማዊቷ ሪፐብሊክ ሀገር ክፉኛ በተመታችበት በዚህ ወሳኝ አሳዛኝና ልብ በሚነካ አንኳር ተራ የወረቀት ጉዳይ ወይም ደግሞ ተራ የወረቀት አንበሳ አይደለችም። የኢስላማባድ አብዮታዊ ጥበቃ ኃይል አሁንም ቢሆን ግን እጅግ ግዙፍ የሆኑ የሚሳኤል ክምችቶችን በሊባኖስ፣ በየመን፣ በኢራቅና በሶሪያ ውስጥ ያሉ የውክልና የጦር መረቦችና ለረጅም ስርዓት ውስጥም በፍጹም ታማኝ የሆኑ የሰለጠኑ ታጣቂዎችን ይዟል። ሞጅታባ ኻሜኒ ምንም እንኳን ማንነቱ ብዙ የማይታወቅ ቢሆንም ከአባቱ የአይዲዮሎጂ መስመር ጋር ፍጹም የተባለ ቁርጠኝነትና ብሎም ደግሞ ምስስል አለው። ይህ ብቻ አይደለም። በእስራኤልና በምዕራባውያን ላይ የሚደረገውን የተቃውሞ መስመር በበላይነት የሚመሩ ናቸው። በቀብር ስነ ስርዓቱ ላይ ከፍተኛ ሁኔታ የሚሰነዘሩ ጥቃቶች ደግሞ እጅግ አጥፊ የሆነና ብሎም አገራዊ የተባለ በቀል እርምጃን ሊቀሰቅስ ይችላል። ይህ ክስተት ደግሞ በዚህ ሌላኛው መልኩ ሲገለጽ ሚሶሎጂ ናዳን በማለት ይጠሩታል። ሆርሙዝ ኬላን በድጋሚ መዝጋት ወይም ደግሞ በሂዝቦላና በሌሎችም ወኪሎች አማካይነት የተፈጸሙ ታላላቅ የሽብር ጥቃቶችን ሊያካትት ይችላል። ላለፉት በርካታ ዘመናት በኢራን ተቃዋሚዎች በጎሳ አናሳዎችና በራሱ በገዢው ስርዓት መዋቅሮች ውስጥ ጭምር በጥንቃቄ የተገነባውና የተዘረጋው የሞሳድ ሰፊ የስለላ መረብ ለዚህ ስራ እጅግ ወሳኝ መሰረትን የጣለ ነው። ላለፉት አስደናቂ ኦፕሬሽኖች እንደሚያመለክቱት ከሆነ እስራኤል ትናንሽ ቡድኖች ታጣቂ ድሮኖችና ወይም ደግሞ ከሩቅ ርቀት የሚተኮሱ እጅግ ጥንቁቅ የሆኑ የሚሳኤል መሳሪያዎች በተግባር ማሰማራት ችላለች። በሚሊዮን የሚቆጠሩ ሰዎች ወደ ጎዳና በወጡበት እንዲህ አይነቱ ሰዓት ላይ ደግሞ በጥቃቱ በትክክለኛ ጊዜ ሰሌዳ መፈጸም እጅግ ውስብስብና ከባድ የተባለ ስራ እንደሆነ ይታመናል። ይህ በንጹሃን ዜጎች ላይ የሚደርሰውን አደጋ በመቀነስ ረገድ እንዲሁም ስነ ልቦናዊ ተጽዕኖ ከፍተኛ ማድረግ ረገድ በቅጽበት ውስጥ የሚሰላ የላቀ የስለላ የበላይነትን በጥብቅ ይጠይቃል። ስለ ሞሳድ እቅድ የሚነገሩት ሰፊ ግምቶችም ይበልጥ እንዲፋፋሙ ያደርጋል። የእስራኤል ስትራቴጂካዊ ምስጢራዊነት ደግሞ የዚህ አንድ ምልክት ነው። የእስራኤል ባለስልጣናት የሚያካሂዷቸው ኦፕሬሽኖች አስቀድመው በይፋ የማረጋገጥ ልምድ የሌላቸውና ይህም አይነት ክስተቱን በይፋ የመካድ እድል የሚሰጣቸው ከመሆኑ በላይ በጠላት ላይ ከፍተኛ የተባለ የስነ ልቦና ጫናን መፍጠር ያስችላል። የኢራን ደህንነትና እንዲሁም ደግሞ ጥንካሬ መዋቅሮች በአሁኑ ወቅት ላይ በከፍተኛ ሁኔታ በመከላከያ ዝግጅት ላይ የሚገኙ ናቸው። ሰላዮች ናቸው ተብሎ የሚጠረጠሩ ሰዎችን ከመዋቅራቸው ውስጥ መንግለውና አጽድተው ማውጣት የክስተቱን ቦታዎች በከፍተኛ ሁኔታ ለመጠበቅ ጥረት እያደረጉ ይገኛሉ። ከዚህ ባሻገር ደግሞ ሚሊዮኖች የአያቶላ አሊ ኻሜኒ ለመሸኘት በዝግጅት ላይ ባሉበት በዚህ ወቅት ላይ በስነ ስርዓትና በዚሁ በሰዓት ሂደት ሞጅታባ ኻሜኒ አሁን ደግሞ እጅግ አደገኛ በሆነው ገደል አፋፍ ላይ ቆሟል። ለመሆኑ ይህ የቀብር ስነ ስርዓትና አዲሱ መሪ የጥንካሬ የጽናት ማረጋገጫ ዘውድ መጫኛ ይሆን ወይስ ደግሞ ኢስላማዊቷ ሪፐብሊክ የወደፊት ጣፈንታ የሚቀርብበት መካነ መቃብር? ቀጣዮቹ ቀናት በጊዜ ሂደት የሚወሰኑ የጊዜ ጥያቄዎችና መልሶች ሆነው እናገኛለን።